ድንግል ማርያም የሞተችው የወደቀውን ስጋ ስለያዘች። ቆይ መምህሩ የቤተ ክርስቲያኗን ወይስ የራሱን ሐሳብ ነው ያስተማራችሁ? እሱም ያለኝ ገድል፣ ድርሳን፣ ተአምር መሰረታዊ ነገሮች አይደሉም። ቤተ ክርስቲያን ቶሎ መልስ መስጠት አለባት። ማን ሊሰማን? ሶስና አሁን ባለችበት ግራ መጋባት አንተ ጋር ብትሆን ምናልባት ወደ ትላንቷ ልትመለስ ትችላለች። አሁን በዚህ ዘመን ምን የሚታመን አባት አለና ነው የንስሐ አባት ምን ይዘው? ስርዓት ያዝ። ይሄ እንደፈለክ የምትጮህበት ቦታ አይደለም። እሺ እኔ ምን ማድረግ አለብኝ? በየጊዜው አዳዲስ አጀንዳዎች በየአደባባዩ ማንሳት ለምን አስፈለገ? አላማውስ የጠፉትን ወደ ብርሃን ማምጣት ነው ወይንስ ያሉት ለብጅታ መፍጠር? እኮ ጠይቅኛ። እኔ መልሶቹን ከቤተ ክርስቲያን ይዤ እመጣለሁ። ስለናንተም ያልገባኝን ነገር ካንቺ ቤተ እምነት ታመጭልኛለሽ። አትጨነቁ፣ እመቤቴ ሁሉን ታስተካክላለች። እኔ ጠይቂያት ምንም የከለከለች ነገር የለም። ድንግል ማርያም ላይ ደግሞ ተነስተውባታል።